ሰላም ጤና ይስጥልኝ ወደ ጀንበር ሚዲያ ተከታዮች በተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችን ቆዩ። በቅድሚያ ርዕሰ ዜና። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ ታዘዙ። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት ካናዳ ልትቀላቀል ነው። በመካከለኛው ምስራቅ ውጥረት ውስጥ የሰው ልጅ ብልሃት ቴክኖሎጂን አታሏል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻይ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መታዘዛቸው ተሰምቷል። በትግራይ ክልል የሚገኙ እንደ ኢትዮ ቴሌኮም፣ የኤሌክትሪክ ኃይልና ዩኒቨርሲቲዎች ያሉ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉን የተያዘው ሰነድ ይጠቁማል። መመሪያው ለጦርነት ተጎጂዎችና ለተፈናቃዮች መረጃ የሚል ቢሆንም በውስጥ ምንጮች ግን ገንዘቡ ለጦርነት ዝግጅት ሊውል ይችላል የሚል ስጋት አላቸው። አመራሮቹ የደሞዛቸው 20% እንዲለግሱ፣ ሌሎች ሰራተኞች ደግሞ የሚቆርጡትን መጠን በ5 ቀናት ውስጥ እንዲያሳውቁ ተገደዋል። ለረጅም ጊዜ ደሞዝ ባልተከፈለበትና የኑሮ ውድነት ባለበት ወቅት የቀረበው ይህ የግዴታ መዋጮ በሰራተኞች ዘንድ ከፍተኛ ተቃውሞ ቀስቅሷል። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት ካናዳ ልትቀላቀል ነው። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት 6ኛ ቀኑን ሲይዝ ቀጠናው ወደ ከፋ እልቂት ያመራ መሆኑን ተነገረ። እስራኤል በሊባኖስና በቴህራን ላይ የአየር ጥቃት የሰነዘረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች በማዝነብ ምላሽ እየሰጠች ትገኛለች። የኢራን መንግስት ሚዲያዎች የእስራኤላውያንና የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖት መሪዎች ጥሪ ያስተላለፉ ይገኛሉ። አዘርባይጃን ኢራን በግዛቴ ላይ በከፈተችው የድሮን ጥቃት ሰዎች ቆስለውብኛል በማለት ከሳለች። የካናዳው ጠቅላይ ሚኒስተር ማርክ ካርኒ ሀገራቸውን ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችል ፍንጭ ሰጥተዋል። የበረራ መስተጓጎል ቢኖርም ሀገራት ዜጎቻቸው ከቀጠናው ለማስወጣት ከፍተኛ ጥረት እያደረጉ ነው። የምዕራባውያን ሀገራት በጦርነት የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዳይቀየር ትልቅ ስጋት ፈጥሯል። የኢራን ስሪድ የጦርነት ጥበብ በመካከለኛው ምስራቅ ውጥረት ውስጥ የሰው ልጅ ብልሃት ቴክኖሎጂን አታሏል። እስራኤልና አሜሪካ በሚሊዮን ዶላር በሚቆጠር ዘመናዊ ሚሳኤልን የኢራን ሄሊኮፕተር ማውደባቸውን ቢያበስሩም የጦር ትንታኔ ባለሙያዎች ግን የተመታው አስፋልት ላይ በስሪድ የተሳለ የሄሊኮፕተር ስዕል መሆኑን አረጋግጠዋል። ኢራን በጥቂት ዶላር የቀለም ውጭ የሳለችው ይህ ምስል የእስራኤልና አሜሪካውያን እጅግ ዘመናዊ ድሮኖችን ሚሳኤሎች ለማሳሳት ችሏል። ክስተቱ በጦርነት ውስጥ የገንዘብ ብልጫ ብቻ ሳይሆን የማታለል ስልት ታክቲካል ዲሴፕሽን ምን ያህል ውጤታማ እንደሆነ በተግባር አሳይቷል። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው የተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህ የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶች ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂካዊ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስል ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ$20,000 እስከ $50,000 እንደሆነ ይነገራል።